ሰላም ጤና ይስጥልን የቻናሌ ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ከመደዋወላችሁ በፊት ማስተካከል ያለባችሁን ሴቲንግ ነው። ምክንያቱም ይህንን ሴቲንግ ሳታስተካክሉ ብትደዋወሉ አንደኛ መልእክታችሁ ወይም መረጃችሁ ለሌላ ሰው ሊደርስ ይችላል። ሁለተኛ ሌላ ሰው እያዳመጣችሁ ሊሆን ይችላል። ሶስተኛ ወደ እናንተ የሚደወሉ ስልኮች በሙሉ እናንተ ጋር ከመድረስ ይልቅ አልፈው ለሌላ ሰው ይደርሱና ያ ሰው ለእናንተ መንገር የነበረበትን መረጃ ለሌላ ሰው ሊነግር ይችላል። በአጠቃላይ የእናንተ መረጃ ወደ ሌላ ተላልፎ እየተደመጠ ሊሆን ይችላል ማለት ነው። ስለዚህ እሱን ችግር ለመፍታት ምን ሴቲንግ ማስተካከል እንዳለባችሁ ዛሬ በዚህ ቪዲዮ አሳያችኋለሁ። ቻናሌን ሰብስክራይብ በማድረግ እስከመጨረሻው ድረስ አብራችሁኝ ቆዩ። እንግዲህ እንደምንመለከተው ይሄ ስልካችን ነው። ከዛ እዚህ ጋር የመደዋወያ አለ ወይም ደግሞ እዚህ ጋር ፎን የምንለው አለ። እሱን ፎን አንድ ጊዜ ክሊክ አድርጋለሁ ወይም እነካለሁ እጫናለሁ። እሱን ከተጫንኩ በኋላ ወደ ላይ ከፍ ስል 3 ነጥቦች አሉ እዚህ ጋር። እነሱን 3 ነጥቦች አንዴ እጫናለሁ። እሱን ከተጫንኩ በኋላ እዚህ ጋር ወደ ታች ዝቅ ስል እዚች አካባቢ ላይ ሴቲንግ የምትላለች እሷን ሴቲንግ አንዴ እጫናታለሁ። እሱን ከተጫንኩ በኋላ ወደ ታች ዝቅ ስል እዚች ጋር ሰፕሊመንተሪ ሰርቪስ የሚል አለ። ሰፕሊመንተሪ ሰርቪስ የምትለዋን አንዴ እጫናታለሁ። እንግዲህ እንደምንመለከተው አጋጣሚ እኔ ስልኬ 2 ሲም ነው ያለው። ይሄ የመጀመሪያው ሲም ያለበት ነው። ሁለተኛ ደግሞ ይሄ ሁለተኛው ሲም ያለበት ነው። ነገር ግን እኔ በመጀመሪያው ሲሜ ላይ ነው ማሳየት የምፈልገው። ስለዚህ ምን እናደርጋለን? እዚህ ጋር ካሉት ውስጥ ሾው ዮር ኮለር አይዲ ይላል። እሱን አንነካም። ኮል ፎርዋርዲንግ የሚል አለ እዚህ ጋር። ኮል ባሪንግ ምን አለ? ኮል ዌይቲንግ የሚል አለ። ፊክስድ ዲያል ናምበርስ የሚል አለ። ስለዚህ ከዚህ መካከል ኮል ፎርዋርዲንግ የሚለውን አንዴ ጫነዋለሁ። እንግዲህ እንደምንመለከተው እዚህ ጋር ይሄኛው ኦልዌይስ ፎርዋርድ ይላል። ይሄኛው ሁለተኛው ፎርዋርድ ዌን ቢዚ ይላል። ፎርዋርድ ዌን አንአንሰርድ ይላል። ፎርዋርድ ዌን አንሪቼብል ይላል ማለት ነው። እንግዲህ ከነዚህ መካከል የእናንተን ስልክ የሆነ ሰው ቀጥታ ይችን ኦልዌይስ ፎርዋርድ የምትለዋን አንዴ ተጭኖ እዚህ ጋር ልክ እንደምንመለከተው ፕላስ 251 9 23 65 89 ብሎ አስገብቶ ወይም ሌላ ቁጥር እናንተ የፈለጋችሁትን ቁጥር 251 9 ምናምን 32 ምናምን ብላችሁ እዚች ጋር ያለችትን ኢኔብል ካላችኋት ቀጥታ ወዴት ይሄዳል ማለት ነው? የእናንተ ጥሪ የእናንተ መልእክት በሙሉ ሁሉ ጊዜ ኦልዌይስ ነው የሚለው። ሁሉ ጊዜ ወዴት ይሄዳል ማለት ነው? ወደዚህ ወደ ገባው ቁጥር ይሄዳል ማለት ነው። ስለዚህ አንድ ሰው የእናንተን ስልክ ይዞ ቀጥታ የራሱን ስልክ ቁጥር አስገብቶ ኢኔብል ብሎባችሁ ከሄደ ቀጥታ የእናንተ መረጃ ለዛ ሰው እየደረሰ ነው። ያ ሰው ደግሞ እናንተን እያያችሁ እየሰለላችሁ ነው ማለት ነው። ስለዚህ በዛ ሰዓት መረጃችሁ ያላግባብ ይባክናል ወይም ደግሞ ለአደጋም ትወድቃላችሁ ማለት ነው። ለምሳሌ እዚች ጋር እንደዚህ ኢኔብል ተደርጎ ከሆነ እናንተ ምን ታደርጋላችሁ? ይሄን ተጭናችሁ አንዴ ትጫኑና ከዛ ዲሴብል ትሉታላችሁ ማለት ነው። ዲሴብል ይሄንን ስልክ ቁጥር አጥፉ፣ ከዛ ዲሴብል በሉት። ሁለተኛው ደግሞ ፎርዋርድ ዌን ቢዚ ይላል። የመጀመሪያው ሁሉ ጊዜም ነው፣ ምን ጊዜም በቃ ወደዛ አካል የሚሄደው መረጃችሁ ይደርሳል ማለት ነው። ይሄኛው ደግሞ ሁለተኛው ፎርዋርድ ዌን ቢዚ ማለት እናንተ ስልካችሁ ቢዚ በሚሆንበት ጊዜ በምትደዋወሉበት ጊዜ ምናምን ጥሪዎቹ ወደ ሌላ ሰው ይደርሱና ልክ እንደናንተ ሆነው እነዛ ሰው ሊያወሩ ይችላሉ ማለት ነው። ሌላኛውም ሰው ደግሞ እናንተ መስራችሁት የፈለገውን መረጃ ሊሰጣቸው ሊያቀብላቸው ይችላል ማለት ነው። ስለዚህ ይችን አሁን አንዴ ተጭኖ አንድ ሰው እዚች ጋር የሚፈልገውን ስልክ ቁጥር 09 23 56 89 ምናምን ብሎ ኢኔብል ካለው ምን ይሆናል ማለት ነው? ይሄ የእናንተ ስልክ ቢዚ በሚሆንበት ጊዜ ቀጥታ መረጃው ወይም ደግሞ ጥሪ ወደ ሌላ ሰው ስልክ ይሄድና ወደ ገባው ስልክ ይሄድና ይሄ ሰው የእናንተን መረጃ ከሌላ ሰዎች በቀላሉ መስማት ማዳመጥ ይችላል ማለት ነው። ስለዚህ እናንተ እንደዚህም ሆኖ ካገኛችሁ ታጠፉና ቀጥታ እዚች ጋር ዲሴብል የምትል ስትመጣላችሁ ዲሴብል የምትሏን ትነካላችሁ ማለት ነው። ሌላውና ሶስተኛው ደግሞ ይሄ ነው፣ ፎርዋርድ ዌን አንአንሰርድ የሚለው ማለት ይሄ ማለት ደግሞ ልክ የእናንተ ስልክ እየጠራ እየተደወለላችሁ አላነሳ ስትሉ ወዲያውኑ ወደ ሌላኛው ስልክ ወይም እዚህ ጋር ስንጫነው ለምሳሌ 09 52 53 ምናምን 6 ምናምን ስልክ ቢኖር ይሄንን ኢኔብል ቢያደርገው አንድ ሰው ቀጥታ የእናንተ ስልክ አልነሳ ሲል ምን ይሆናል ማለት ነው? ወደዚህኛው ስልክ ቀጥታ እንዲሄድ ይሆናል ማለት ነው። ስለዚህ እናንተ መረጃ የሰው ማዳመጥ ይችላል ማለት ነው አላነሳ ስትሉ።
ስለዚህ እናንተ አሁንም ይሄንን ታጠፉና ዲሴብል እዚህ ጋር ሲመጣላችሁ ዲሴብል ትሉታላችሁ ማለት ነው። ሌላኛው ደግሞ እዚች ጋር ነው የመጨረሻው ፎርዋርድ ዌን አንሪቼብል ይላል። ፎርዋርድ ዌን አንሪቼብል ማለት የእናንተ ስልክ ስዊች ኦፍ በሆነበት ጊዜ ወይም ደግሞ የእናንተ ስልክ ጥሪ መቀበል የማይችልበት ቦታ ኔትወርክ የሌለበት ቦታ ምናምን በሚሆን ጊዜ ደግሞ አሁንም ይችን ሰው ተጭኖ የራሱን ስልክ አስገብቶባችሁ ሊሄድ ይችላል 0923 56 ምናምን ብሎ ኢኔብል አድርጎት ሊሄድ ይችላል። ስለዚህ የእናንተ ስልክ መጥራት በማይችልበት ቦታ ስትሆኑ ወይም ስልካችሁ ኦፍ በሚሆንበት ጊዜ ቀጥታ ወደዛ ሰው ይደርሳል ማለት ነው። እናንተ ግን ትመጡና ምን ታደርጋላችሁ? ይሄን አጥፍታችሁ ዲሴብል ብላችሁ ትሄዳላችሁ ማለት ነው። ስለዚህ እንዳጠቃላይ ምንድነው ይሄ እናንተ መጠቀም ከፈለጋችሁ ሁሉ ጊዜ ወደዛ ሰው ስልክ ይሄድልኝ። ለምሳሌ እናንተ የሚስቶቻችሁ ስልክ ሊሆን ይችላል ግን አትጠቀሙት። የሚስቶቻችሁን ስልክ ሁሉ ጊዜ ወደ እናንተ ስልክ እንዲጠራ ከፈለጋችሁ የምትጠራጠሩ ከሆነ ይሄንን አንዴ ትጫኑና እዚህ ጋር የሚስታችሁን ስልክ ታስገባላችሁ ማለት ነው። የሚስታችሁን ስልክ ታስገቡና ኢኔብል ብላችሁ ትሄዳላችሁ። ከዛ በኋላ ምን ይሆናል? ምን ጊዜም ያ ስልክ ሲጠራ እናንተ ጋር ነው የሚመጣ ማለት ነው። ወይም ደግሞ ፎርዋርድ ዌን ቢዚ የሚለውን አንዴ ትጫኑና እናንተ ለምሳሌ ባለስልጣን ብትሆኑ ስልካችሁን እያወራችሁበት ከሆነ ምክትል ባለስልጣን ቢኖራችሁ የሆነ ጉዳይ ያለው ሰው ደግሞ ቢደውል ተደርቦ እናንተ ጋር ቢዚ ስለሆናችሁ ቀጥታ ለምክትሉ እንዲደርሰው የምክትሉን ስልክ እዚህ ጋር 0963 ብላችሁ ኢኔብል ብትሉት ቀጥታ ለሱ ይደርሰዋል ማለት ነው። እናንተ ቢዚ ሲሆን ወደዛ ይጠራል ማለት ነው። ወይም ደግሞ ቤተሰቦቻችሁ ሚስቶቻችሁ ሊሆኑ ይችላሉ። የእናንተ ስልክ አልጠራ ሲል ለሚስታችሁ እንዲደርስ ወይም የሚስታችሁ ስልክ አልጠራ ሲል ለእናንተ እንዲደርስ ምናምን ከፈለጋችሁ በሁለተኛ አማራጭ እዚህ ጋር ማድረግ ትችላላችሁ። ግን ሌላም ሰው እንደዚህ ሊያደርግባችሁ ስለሚችል እሱን ማጥፋት አለባችሁ ማለት ነው። ዲሴብል ትሉታላችሁ ማለት ነው። ይሄኛው ደግሞ ስልካችሁ አልነሳ ካለ ለምሳሌ በተለያየ ምክንያት ስልካችሁን የማታነሱበት ሁኔታ ከተፈጠረ ቀጥታ ወደ ሌላኛው አካል ወይም ሰው እንዲደርሰውና ያ ሰው እንዲያነሳው ከፈለጋችሁ እዚህ ጋር ያን ስልክ ታስገባላችሁ። ወይም ደግሞ ሌላ ሰውም እንደዚህ አድርጎ ሊጠልፍባችሁ ይችላል። እናንተ ትጠነቀቃላችሁ ማለት ነው። ስለዚህ ይሄም ዲሴብል ትሉታላችሁ ካልፈለጋችሁ። ፎርዋርድ ዌን አንሪቼብል ከሆነ ደግሞ እናንተ የሆነ ኤሪያ ላይ ብትሄዱ ወይም የሆነ አካባቢ ስትሄዱ ኔትወርክ የሌለበት ቦታ የምትሄዱ ከሆነ እዛ ጋር ስትሄዱ እንዲጠራለት የምትፈልጉት ሰው ካለ የሱን ስልክ ታስገባላችሁ። እንዳጠቃላይ ይሄ ምንድነው ለእናንተም ይጠቅማል። ሌላም ሰው ግን ሃክ ሊያደርጋችሁ ወይም ደግሞ የእናንተ መረጃ ሊያዳምጥባችሁ ስለሚችል መጠንቀቅ አለባችሁ። ሁልጊዜ ወደ ሌላ ሰው እንዲጠራላችሁ ከፈለጋችሁ እዚህ ጋር ትነኩታላችሁ። መስረቅም ስትፈልጉ የሌላን ሰው ስልክ መጥለፍም ስትፈልጉ እዚህ ጋር ታስገባላችሁ። ሁልጊዜ ፎርዋርድ ዌን ቢዚ ስትሆኑ ሌላ ሰው ላይ እንዲደርስ ጥሪው ከፈለጋችሁ ይሄን ትነካላችሁ። አልመልስ ስትሉ ለምሳሌ ወዲያው እየጨቀጨቃችሁ እናንተ ስብሰባ ላይ ወይ የሆነ ቦታ ላይ ሆናችሁ በቃ ወዲያውኑ ሌላ ሰው እንዲመልስለት ከፈለጋችሁ ይችን አንዴ ትጫኑና ይችን ሴቲንግ የምትፈልጉትን ሰው ስልክ አስገብታችሁ ኢኔብል ብትሉት ድጋሚ ያ ሰው ሲደውል መልሶ ወዴት ይደርሷል ማለት ነው። ወደዛ ሰው ስልክ ይጠራለታል፣ ያ ሰው ያነሳለታል ማለት ነው። ስለዚህ በዚህ መልኩ አንሪቼብልም እንደዛው ስለሚሆን በዚህ መልኩ እናንተ ስልካችሁን አስተካክላችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ቪዲዮ ወይም ደግሞ መልእክቱ መረጃው እንደሚጠቅማችሁ አልጠራጠርም። ስለዚህ በጣም ምርጥ የሆኑ አሪፍ የሆኑ ሴቲንጎችን እንዴት ማስተካከል እንደምትችሉ በሌላ ቪዲዮ ይዤላችሁ እመጣለሁ። ስለዚህ እስከዛው ድረስ ግን ቻናሌን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን የምለቃቸው ቪዲዮዎች ቀጥታ ለእናንተ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ስላዳመጣችሁኝ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።